خلق لعبادته وهو القائل وما خلقت الجن والإنس إلا ليعبدون وأمرهم بتوحيده وطاعته وأشهد أن لا إله إلا الله وحده لا شريك له في ربوبيته وإلهيته وأشهد أن محمدًا عبده ورسوله وخيرته من جميع بريته صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، إخواني وأخواتي، السلام عليكم ورحمة الله وبركاته. يمجمروا عقيدة أهل السنة والجماعة كإمام ابن عثيمين رحمه الله كزجاجوت كتاب وينم لك بإمجو لا يمتايوت كتاب نو إن شاء الله يهنن كتاب بمجزات إن شاء الله أدمي كستان عند لاي لمجرس المكرالن شرح يمنا درقبتنو إن شاء الله يهنن درس بممامار شرح بمدرق يالقبان النقر بمقارات ለራሳችን መጀመሪያ እናውቀዋለን፣ እንረዳዋለን፣ እንገነዘባለን። ከዛ በኋላ ወደ ቤተሰቦቻችን መጀመሪያ የምንጀምረው አቂዳ ላይ ወደ ቤተሰቦቻችን ነው። አባቶቻችንና እናቶቻችን የተሳሳተ አቂዳ ይዘው ሌላው ሰው ማስተማር እኔ የምለው ያ ሪያእ ነው። ወላጆቻችንን ሳንጀምር ወላጆቻችንን የሚቀርቡ ዘመዶቻችንን፣ ወንድሞቻችንን፣ እህቶቻችንን፣ ልጆቻችንን፣ አጎቶቻችንንና አክስቶቻችንን የሚቀርቡንን ሰዎች ዘንግተን ሌላው ሰው ላይ ዳዕዋ እናደርጋለን ማለት ሐቂቀተን አላህ ስብሓንሁ ወተዓላ ካሰመረልን መስመር መውጣት፣ ረሱል ሰለላሁ ዐለይሂ ወሰለም ከተጓዙበት መንገድ በዳዕዋ ላይ የተጠቀሙት መንገድ ከሱ ማፈንገጥ ማለት ነው። ምክንያቱም አላህ ስብሓንሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ያላቸው ወአንዚር ዓሺረተከል አቅረቢን፣ ያ ሙሐመድ የሚቀርቡህን ዘመዶችህን ከጎሳ ከሚቀርቡ ሰዎች ጀምር በማለት አዟቸዋል። ይህች አያ እንደወረደች አለች ሰይዳ አይሻ ረዲየላሁ ዐንሃ ወአንዚር ዓሺረተከል አቅረቢን የሚለው አያ እንደወረደ ረሱል ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውን ሰብስበው ያ ሰፊያ ብንት ዓብድልሙጠሊብ፣ ያ ፋጢማ ብንት ሙሐመድ፣ ያ በኒ ዓብድልሙጠሊብ ኢኒ ላ አምሊኩ ለኩም ሚነላሂ ሸይአ፣ እኔ ለእናንተ ምንም ነገር ከአላህ የሚመጣላችሁንም ነገር የሚመጣባችሁንም ነገር መከልከል አልችልም። ሌላ ነገር ሰሉኒ ሚማሊ ማሽእቱም፣ ከገንዘቤ ከንብረቴ ከፈለጋችሁት ነገር ጠይቁኝ፣ ነገር ግን አላህ ጋር ስላለው ምንዳውም ቅጣቱንም እኔን እንዳትጠይቁኝ በፍጹም። ስለዚህ ትክክለኛውን መንገድ እስልምናን ተከተሉ፣ ኢማንን ተቀበሉ በማለት በቤተሰባቸው ነው የጀመሩት። ይህንን ማሳሰብ የምፈልገው አቂዳን በተለይ በሚመለከት ከቤተሰቦቻችን ነው መጀመር ያለብን። ቤተሰቦቻችን እምነት ላይ ያሉ ወይንም የተሳሳተ አቂዳ ይዘው ወይንም ደግሞ ይህንን አቂደት አህል ሱና ወልጀማዓን በደንብ ሳይረዱት ዘንግተናቸው እንደማያውቁ ስህተት ላይ እያሉ መሆናቸውን እያወቅን በእውነት እነሱን ትተን የሚቀርቡንን ሰዎች ትተን ሌሎችን ለማስተማር መሞከር ይህንን አሁን የጠቀስኩትን መስመር ለቆ እንዲያውም ወደ ሌላ ነገር ያመራል።
ሪያም ይመስላል። ስለዚህ አበደን ከቤተሰቦቻችን ሳንጀምር ሌላው ላይ መተላለፍ የለብንም ማለት ነው። ይሄ ነው አላህ ያሰመረልን መስመር። ወአንዚር ዓሺረተከል አቅረቢን። ከዚህ ውጭ ሌላ የለም። ኢኽዋኒ ወአኸዋቲ ኢንሻአላህ እንግዲህ ወደ ደርሱ ስንገባ አልሙሰኒፍ ረሂመሁላህ ኢብኑ ዑሰይሚን ይህንን አስቀምጠዋል። አቅሳም ተውሂድ ወአድለቲሃ። ይህም በገጽ 6 በዚህ በኢሜጁ ላይ የምታዩት ኪታብ ላይ ገጽ 6 ላይ አስቀምጠውታል። ምንድነው እያሉ ያሉት? ኢዕለም እወቅ። ይህንን ለጣሊብ العلم ነው የሚሉት። እወቅ ይላሉ። أن العلماء رحمهم الله الله رحمة ያርግላቸውና ዑለማዎች قسموا التوحيد إلى 3 أقسام ተውሂድን ወደ 3 ክፍል ከፍለውታል በማለት ተናግረዋል። እዚህ ንግግራቸውን እስቲ እኔ اعلم እወቃሉ أن العلماء ዑለማዎች رحمهم الله ማናቸው ዑለማዎች? እነዚህ ዑለማዎች እሳቸው ስማቸውን ያላነሱት ብዙ ናቸው። ምክንያቱም እንግዲህ ይህንን አቅሳም ተውሂድ የነቀፉ ሰዎች አሉ። እንዲያውም ቢድዓ ነው እስከ ማለት የደረሱ አሉ። በዚህም ላይ አክለው ኢኽዋኒ ወአኸዋቲ ይህንን አቅሳም ተውሂድን ለ3 የከፈለው ኢብን ተይሚያ ነው በማለት ብዙ ነገር ያወራሉ ማለት ነው። የተሳሳተ ነገር ነው የሚያወሩት። ነገር ግን እዚህ ጋር ኢብኑ ዑሰይሚን ዑለማዎች ሲሉ ከኢብን ተይሚያ በፊትም ያሉትን አጠቃለው ነው። ምክንያቱም ዑለማዎች በኪታቦቻችን ላይም የተጻፈው ይህንን አቅሳም ተውሂድ የከፋፈሉት ከኢብን ተይሚያ በፊት የነበሩ ናቸው። فهذا التقسيم قديم እያሉ ነው የሚናገሩት። ማለት ከኢብን ተይሚያ በፊት ነበረ አቅሳም ተውሂድ የተቀመጠው። ከነዚህም ዑለማዎች ውስጥ ኢኽዋኒ ወአኸዋቲ አቢ ጃዕፈር ጠበሪ፣ እንደዚሁም ኢብን በጣ፣ መንዱህ፣ ኢብን አብድልበር፣ እንደዚሁም ሌሎች ትላልቅ ዑለማዎች በዚህ ጉዳይ ላይ አንስተው ተውሂድን ከራሳቸው ሳያመጡ ከኪታብና ከሱና ለ3 ከፍለውታል ማለት ነው። እዚህ ጋር እንግዲህ አልሙሰኒፍ ይህንን አቅሳም ዘርዝረው ሲያሳዩን ተውሂድ الربوبية وتوحيد الألوهية وتوحيد الأسماء والصفات እነዚህ ናቸው። توحيد الربوبية وتوحيد الألوهية وتوحيد الأسماء والصفات የመጀመሪያውን ስናይ توحيد الربوبية ይሄ الله سبحانه وتعالى توحيد الله بأفعاله سبحانه الله سبحانه وتعالى በሚሰራው ስራ በአንድነቱ የምንወስደው ነው። ምክንያቱም ይህንን በከውን ላይ ያለውን ነገር በሙሉ የሚሰራው እሱ ነው። ቻዩ እሱ ነው። ከሱ ዕውቀት ውጪ ምንም ነገር አይሰራም፣ ምንም ነገር አይከሰትም። ተውሂድላህ ቢአፍዓሊሂ ሱብሓነሁ ይህ ስራ የምንለው የአላህ ስራ የምንለው በ3 ሊጠቃለል ይቻላል። አንደኛው بالخلق ፍጡራንን የሚፈጥረው እሱ ብቻ ነው። ሁለተኛው والملك ይህንን ምድርን ሰማያትን በምድርና በሰማያቶች ውስጥ ያሉትን በመሐላቸው ያሉትን ነገር ሁሉ ባለቤቱ እሱ ነው። እሱ ነው ንጉስ። ሶስተኛው ወተድቢር ለዚህ ሁሉ ኸልቅ በሙሉ ለፍጡራኖቹ በሙሉ ፍጡራኖች ስንል ምድር ላይም ሰማይ ላይም
በመሐሉም ያሉት የፍጡራኖቹን ጉዳይ በሙሉ የሚያሳካው የሚያከናውነው አንድ አላህ ብቻ ነው። ተውሂድ ሩቡብያ በሱ በስራው ነው አንድነቱን የምናቆራኘው። ስራውንና አንድነቱን የሚሻረከው የለም፣ የሚያግዘው የለም፣ እንደርሱ የለም። አላህ ስብሓነሁ ወተዓላ ብቻ ነው ፈጣሪ፣ መሊክ ወልሙደብር። የመጀመሪያውን ብናይ ፈጣሪ ነው ብለናል። አልኻሊቅ ፈላ ኻሊቀ ኢለላህ፣ ማንም ፈጣሪ የለም፣ አላህ ስብሓነሁ ወተዓላ ብቻ ነው የሚፈጥረው። ይህንንም አላህ ስብሓነሁ ወተዓላ በሱረቱ ዙመር አላሁ ኻሊቁ ኩሊ ሸይ ወሁወ ዐላ ኩሊ ሸይኢን ወኪል። አላህ ስብሓነሁ ወተዓላ ኻሊቁ ኩሊ ሸይ፣ የሁሉም ነገር ፈጣሪ እሱ ነው። ይህንን አላህ ስብሓነሁ ወተዓላ በቁርአኑ ላይ አስቀምጧል። ወላ ማሊከ ኢለላህ፣ ማንም ሰውም ይሁን ምንም ነገር ይህችን ዓለም ይህችን ከውን የያዛት የለም። ባለቤቱ አላህ ነው፣ መሊኩ አላህ ነው። አላህ ስብሓነሁ ወተዓላ ይህንንም በሱረቱል ሙልክ ተባረከ ለዚ ቢየዲሂል ሙልክ፣ ተባረከ ለዚ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር። ያ ንግስና በእጁ የሆነው አምላክ ችሮታው በዛ፣ እርሱም በነገሩ ሁሉ ላይ ቻይ ነውና። እንግዲህ ኢፍራዱላህ ስብሓነሁ ወተዓላ ብልኸልቅ ወልሙልክ ወተድቢር ብለናል። ሶስተኛው ተድቢር ነው። አላህ ስብሓነሁ ወተዓላ እሱ ብቻ ነው ሙደብር፣ ነገሮችን የሚያከናውነው የሚያሳካው። ይህንንም ሱረቱ ሰጅዳ ላይ ዩደብሩል አምረ ሚነ ሰማኢ ኢለል አርድ፣ አላህ ስብሓነሁ ወተዓላ የፍጡራኖቹን ጉዳዮች የሚከናወኑትን በሙሉ ትዕዛዙን ከሰማይ ወደ ምድር ያወርዳል። ከዛ በኋላ ደግሞ ثم يعرج إليه في يوم كان مقداره 1000 سنة مما تعدون። ከዚያም እናንተ በምትቆጥሩት በሺህ ዓመት ወደ እርሱ ይመለሳል አለ። በእነዚህ ሶስቱ ላይ አልኻሊቅ ወልመሊክ ወልሙደብር፣ በእነዚህ ላይ ደግሞ ራዝቅ፣ ይሄ ስራው ነው። አላህ ስብሓነሁ ወተዓላ ፍጡራኖችን በሙሉ ይረዝቃቸዋል። አንድ ሰው ሌላ ጌታ የለውም፣ የሚረዝቀው እሱ አላህ ብቻ ነው የሚረዝቀው። ነገር ግን ሰዎች ያ የሚረዝቃቸውን አምላክ ጌታቸውን አላህን ትተው ሌላውን ይለምናሉ ማለት ነው። ነገር ግን ወላ ራዝቀ ኢለላህ፣ አላህ ስብሓነሁ ወተዓላ በሱረት ሁድ ላይ አያ 6 ላይ ወማ ሚን ዳበትን ፊል አርድ ኢላ ዐለላሂ ሪዝቁሃ፣ በምድር ላይ ምንም ተንቀሳቃሽ ህይወት ያላት ማለት ነው፣ ህይወት ያላት ምንም ተንቀሳቃሽ የሆነች ነገር ምግቧ ርዝቋ በአላህ ላይ ያለ ቢሆን እንጂ። አላህ ስብሓነሁ ወተዓላ ነው እያንዳንዷን ነፍስ ሕያው የሆነችውን ነፍስ የሚረዝቃት። ወየዕለሙ ሙስተቀረሃ ወሙስተውደዐሃ ኩሉ ፊ ኪታቢን ሙቢን አለ። የዚችን የሚረዝቃትን ነፍስ ማረፊያዋንም መርጊያዋንም ያውቃል፣ ሁሉም ግልጽ በሆነው ኪታቡ ውስጥ ነው ያለው አለ። ኢኽዋኒ ወአኸዋቲ፣ አሁንም ብንጨምር የሚፈጥር አላህ ነው ካልን ያችን የፈጠረውን ህይወት የሚገላትም የሚወስዳትም እሱ ብቻ ነው። ሱረት ዩኑስ ሁወ ዩሕዪ ወዩሚት ወኢለይሂ ትርጀዑን፣ እሱ ነው ሕያው የሚያደርገው የሚገለውም እርሱ ነው፣
ወደርሱ ተመላሾች ናችሁ አለ። የሚገርመው ነገር የመካ ቁረይሾች በረሱል ሰለላሁ ዐለይሂ ወሰለም ዘመን በዚህ ተውሂድ ሩቡብያ አምነው ነበር። ያ እስልምና ውስጥ አላስገባቸውም። አምነዋል። ተውሂድ ሩቡብያ ማን ነው ይህን ሁሉ የሚያደርገው? አልኻሊቅ አልመሊክ አልሙደብር አልራዝቅ ሙሕዪ ወሙሚት ይህን ሁሉ ያውቃሉ። ነገር ግን እስልምና ውስጥ አላስገባቸውም። አላህ ስብሓንሁ ወተዓላ ወለኢን ሰአልተሁም ያ ሙሐመድ ብትጠይቃቸው መን ኸለቀ ሰማዋት ወልአርድ ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው ለየቁሉነ አላህ ነው የፈጠረው ብለው ይመልሳሉ። በእውነትም እንደዛ ብለው መልሰዋል። ኢኽዋኒ ወአኸዋቲ ኢንሻአላህ የዛሬውን ደርስ እዚህ ላይ እናቆምና አላህ ስብሓንሁ ወተዓላ በሰዓታችን ላይ በረካ ያድርግልን። ይህንን ደርስ በሳምንት 2 ቀን ልለቅላችሁ እሞክራለሁ። ባረከላሁ ፊኩም። አላህ በተናገርነውና በሰማነው የምንጠቀም ያድርገን። ወጀዛኩሙላሁ ኸይር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።